እኔ ኃጢአተኛ ልጅ ነኝ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎች አንዱ ነኝ። ከፊትህ በኃጢአት ምክንያት ብርቅም ከልቤ ግን አላወጣውም በሉት። የትም ብትወድቁ ያነሳችኋል። ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት። ወደ ማናውቀው ክብር ነው የሚያደርሰን እግዚአብሔር። እየጠበቀን እኮ ነው እግዚአብሔር። ወገኖቼ ወጣቶቹ እመኑት። ሲያሳፍራችሁ እዩት። እግዚአብሔር ማንን አሳፍሮ ያውቃል? አብርሃምን ነውን? በድህነት ተንከራቶ በባለጠግነት አልመለሰው? ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው? ሙሴን ተመልከቱ። ባዶውን ከድሎት ቤት ወጥቶ የሕዝቡ መሪ፣ የመንጋው አስተማሪ፣ የሕጉ መጋቢ፣ የብዙ ራእዮችና ባለጠጎች አላረገው? ታዲያ የእግዚአብሔር ከኛ ጋር የለም? ወጣቶቹ እመኑት፣ አምልኩትና እመኑት እንጂ እንዳትፈሩ። እመን እንጂ አትፍራ። ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እንደሆነ እናውቃለን።